የከተማ ሰው ነህ የገጠር ሰው? የገጠር ልጅ ነው። እኔ የገጠር ልጅ ነኝ። በጣም ጥሩ። በቃ አንቺ ታምኚበታለሽ አቡዬ? እኔ ዋስ ሆነዋለሁ ዳሬ። እሺ እንትን አድርጊው፣ በትልቁ አድርጊው አንዴ ልየው። ዋው 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 ዳሬ ታዲያ ሄደ መጣ ዳሬ አየካለን ሌላ ወንድሜ ዋስ ሆነካለሁ። ሄደ ከዛ እንደማትክዳት እንደማትጠፋ እኔ ባላንተ ዋስ በቃ ቆንጆ ነው። እንደዚህ መልክ ብቻ መሰለሽ ጸባዩስ ብትይ ኦኬ። እኔ አንቺ ስላልሽ እኔ አንቺን እጠምንሻለሁ። እድሜውን ግን አልጠየቅሽም አቡዬ። እድሜ እኮ ቁጥር ነው ማሪ። የወንድ ልጅ እድሜ ምን ያደርጋል እንዴ? አቡዬ ደግሞ ጠይቁ። አይ በደንብ ባቻ ያደርጋል። ፊገሪ ወንድም እድሜ ስንት ነው ወንድሜ? 33 አቡዬ 33 ነው። ይሁን ይሁን። አንቺ ከ33 እስከ 40 ነበር የምትፈልጊው? አቡዬ ሁለት ዓመት ይቀረዋል። እኔ ያልኩት 35 አውቆ አልፈልግህም እንዳትሉ ነው። ሁለት የቀነሰው እንጂ 35 ነው። አልፈልግም እንዳትዩ ትንሽ ነው ትልቅ ነህ እንዳትዩ ብሎ ነው የቀነሰው እንጂ 35 ነው። ኦኬ እሺ አቡዬ ፎሎ አድርገኝ። ፎሎ ልደራረግ። ፎሎ አድርገኝ። አመሰግናለሁ። ደሬ እንገናኛለን። አቡዬ አመሰግናለሁ። አደራ ወንድሜ እሺ እሺ አቡዬ ታንክ ዩ። አቡዬ ከኋላችን መጣ ከፊታችን መልካሙን እንመኝላችኋለን። ደስ ብሎናል። አቡዬ ነገርሽው ድንግል ናት ብለሽ ነገርሽው? ልጃገረድ ናት አልሽው? ባይዘዌ ድንግል ናት እስካሁን ድረስ በታሪክ የሌለን መስዋዕት ቅርስ ናት። ትልቅ ዋሻ ውስጥ 5 ሳንቲም እንደማግኘት ማለት ነው። ትክክል። ብራቮ ብራቮ ብራቮ። ኦኬ ታንክ ዩ አቡዬ አመሰግናለሁ። ኑሪልኝ። በጣም ወድሻለሁ። እኔም በጣም ልጆች ያሳድግልሽ። ኑሪልኝ። እሺ እናቴ ቆንጆ ትዳር አሜን። ቻው ና ይሳካላችሁ። አሜን። አቡዬ ታንክ ዩ። የአብርሃምና የሳራ ልጅ ዌልካም። ሄድክ በቃ ጣሊያን መኖሪያ ፈቃድህን ዱባይ ላይ ይዘካል። ይመስገን ፈጣሪ። አሁን ደግሞ ጣሊያን ሄዳለህ። ጣሊያን ሄደክ ላይቭ ላይ መተክ እንድትናገር እንድታመሰግነኝ እፈልጋለሁ። ላይቭ ላይ መተክ እንዴ አቡዬ ጣሊያን ስትገባ እንዳትረሳኝ። ታረሳሽም እናቴ እህቴ ኑሪልኝ። ምንም አይደል ወንድሜ። እሺ ቻው። ቆይ አስታወሳችሁት? ዲጄሊ አምጥታው ምናምን ዲጄሊ አምጥታው ኢቃማዚ በሳራ ለሐበሻ እና በእኛ ምናምን ይሰራል። ይሄ ልጅ ነው ይሄ ልጅ ነው እንደሱ ትንሽ ወፍተር ዛሬማ ታወጣለሁ። ጣሊያን ሄዶ ደግሞ ታያላችሁ። መጥቶ እዚህ ቤት ገስት ገብቶ አመሰግናለሁ አቡዬ ይኸው ጣሊያን ያለው ካላለ እሺ አቡዬ ቴንክ ዩ እናቴ ኑሪልኝ። እኔ አንተ መልካም ሰው ስለሆንክ ነው አንተን የመረጥኩትኝ። የሰው ውለታ ስለማትረሳ ጣሊያን ሄደን እንደማትረሳኝ ስላመንኩብክ ነው። 100% ችግር የለውም አቡዬ። መችክ እሺ ኑሪልኝ። ሰላም ግባይ ገና ፕሮሰሱ ሳይጀመር ሰላም ግባይ። አረ ቆይ ፕሮሰሱ ይለቅ መጀመሪያ ሲያልቅ ፕሮሰሱ የመረራው ቀን መተን ይገራል። እሺ እናቴ እሺ አቡዬ ቻው ቻው ወንድሜ። እሺ አሁን ለመልካም ጉዞ። እንግዲህ በላይቭ ላይ እንደተመለከታችሁት ይህ ወንድማችን ወደ ጣሊያን ሊሄድ ነው እየተባለ ይገኛል። ተመልካቹም ገና ካሁኑ እንኳን ደስ አለ መልካም ጉዞ እያሉት ይገኛሉ። ምናልባት ይህን ወንድማችንን ያላወቃችሁ ሰዎች ካላችሁ ቅርብ ጊዜ 250 ሺህ ብር ከፍሎ ዲጄሊ የምትባል ልጅ ዱባይ ላይ ስራ አሰራሃለሁ በሚል ወስዳ አውላላ ሜዳ ላይ ጥላው የነበረችው ልጅ ነውና ከዛ በኋላ ሀቢባ ቤት ከቀረበ በኋላ ሰዎች ተረባርበው
የዱባይ የመኖሪያ ፍቃድ አሰሩለት። አሁን ደግሞ ጣሊያን መሄጃ ቪዛ እንግዲህ እንዲያገኝ እያረገችው ነው እዚህ ጋር በማጠባበስና አንዳንድ ሰዎች በቃ ትዳር ኦንላይን ላይ ሆነ ማለት ነው፣ የድሮ ባህላችን ቀረ፣ በሽምግልና ተያይቶ ተጠናንቶ የሚባለው ነገር እየጠፋ መጥቶ ወለዱ፣ ተፋቱ፣ ተጋቡ የሚባለው ነገር ሁሉ ኦንላይን ላይ ሆኗልና ምን አይነት ዘመን ላይ ደረስን እያሉ የሚገኙ ሰዎች አሉ። አንዳንዶች ደግሞ እንደውም ነገር አቀለለልን፣ ማን ትዳር ፍለጋ ሲዞር ይውላል፣ ኦንላይን ላይ እንመጣለን፣ እንተያያለን፣ ከተመቻቸን እንጋባለን የሚል አይነት ደግሞ ሀሳብ የሚያመጡ ሰዎች አሉ። ውድ ተመልካቾቼ እናንተ እንዲህ አይነቱን ነገር ትደግፋላችሁ ወይስ ደግሞ ተቃራኒ ሀሳብ ነው ያላችሁ? እስኪ ሀሳብ አስተያየታችሁን ከስር ጻፉልኝ። ላይቭ ላይ ግን ባለመገኘቱ የቆጨው ፊት አውራሪ ሚኪ ይህንን ሲሰማ ያለውን ደግሞ እስኪ በቀጣይ ቪዲዮ ላስመልክታችሁ። ለማንኛውም የዛሬን ፕሮግራሜ በዚህ ቪዲዮ ቋጫለሁ። መልካም ጊዜ። 1 ሚሊዮን ብር ብትሰጪኝ አንቺ ቤት ስትታከም የነበረኝ ሴትዮ አላገባም። ይኸውልህ ዛሬ ለጀሬ ሚስት አላገባም ግን ራሴን ልታሳብሬ ነው የምትደርሰው። ደሬን ማለት ነው ከጣሊያን ነው ሚስት ዳርኩት። ዛሬ የእነሱን የሰርግ ቪዲዮ ስፖስት ቀንተክ ሀቢባ እኔንም ዳሪን ካላልክ ኮመንት ላይ እኔ ሀቢባ አይደል። ደሬ ማን ነው? ደሬ የሚባል ልጅ በዲጄሊ የተጎዳ ልጅ ነበረ። ካስኩትኝ እኔ ጣሊያን ለምትኖር ሶፊያ ለምትባል ልጅ ዳርኩት። አግብታ ልትወስደው ነው። እግዚአብሔር በጣሊያን የምትኖር ልጅ እውነት ያው ጠይቃቸው ነው። ያልዋሽም እኔ ሀቁን ነው የምናገረው ሁሌ። አሁን የእነሱን የሰርግ ይገርም ነው። እግዚአብሔር ኖ Are you ready? Ladies and gentlemen, please welcome